ሰላም ሰላም እንዴት ናችሁ? ዛሬ ሺጉዞ ዩቲዩብ ቻናል ላይ ነው የምንገኘው። እንግዲህ ኮምቦልቻ ከተማን ነው በከፊል የምናሳያችሁ። ይህ ቪዲዮ ሁለት ፓርት ይኖረዋል። የመጀመሪያው ፓርት እንግዲህ እንደምታዩት ይሆንና ሙሉ ኮምቦልቻ ከተማዋን የሚያሳይ እንግዲህ ከዚህ ጀምሮ ይሄ መስተዳደር ህንፃ ወይም ደግሞ ቴሌፊን ለፊት ጀምረን ያለውን ቫይቭ ነው የምናሳያችሁ። ይሄ እንግዲህ ኮምቦልቻ ከተማ በዚህ ሰዓት እንደዚህ አይነት እይታ ነው ያላት ማለት ነው። እንግዲህ ከዚህ ጀምሮ እስከ ወደ ደሴ መውጫ ድረስ ነው የምናየው። ሙሉ ከተማውን ትመለከቱታላችሁ። ምን ወስዳችሁ ከኛ ጋር አሁን በኤሌክትሪክ ባጃጅ ነው እንግዲህ ጉዟችንን ያደረግነው። ያው እንደ ዘመኑ ናፍጣም እንግዲህ ያው ብዙ ስለሌለ ታክሲ የሚሰጡት እነዚህ ባጃጆች ናቸው ማለት ነው። ይሄ ቦርከና የሚባለው ድልድይ ለማታውቁት ቦርከና የሚባለው ድልድይ ይሄ የምታዩት ማለት ነው። የቦርከና ወንዝ የሚያልፍበት በከተማዋ መሃል ነው። እንግዲህ ጀመርን ማለት ነው። ኮሪደሯ እችን ትመስላለች። ያው እንደዚህ ለማሳየት ሞክረናል። እዚህ ጋር ፎንቲና አለ። ፋውንቴን ይሄ ውሃ የሚረጨው ምናምን ለምን እንደተተከለ አላውቅም፣ ብቻ ግን እንደዚህ ነው። ከተማው እንደዚህ ይመስላል። ኮሪደሩ በጣም አምሮባታል። እዚህ ላይ ግን የሆነ ቢሆን ብዬ ባስብ አስፓልቱ ለሁለት መከፈል ነበረበትኝ። አስፓልቷ በጣም ጠባብ ነች። ቢሆንም ግን ታምራለች። ኮምቦልቻ ተጨማሪ መንገድም እየተሰራለት ስለሆነ ለትልልቅ መኪኖች እና ብዙ የሚሰሩ ህንፃዎች አሉ። እንደዚህ አይነት ጽድት ያለች ከተማ እየሆነች ነው ማለት ነው። ያው የኢንዱስትሪ ከተማ እንደመሆኗ መጠን አሁን ላይ በኮሪደር ከተሰሩ ከተሞች መካከል እንግዲህ ኮሪደሩ ይሄን ይመስላል። በጣም ደስ ትላለች። ይሄ ተባበሩት አካባቢ ነው። ታክሲ መያዣ የተባበሩት አካባቢ ደግሞ ምን ይባላል? ኮምቦልቻ ወሎ ኮምቦልቻ ጉምሩክ ጽሕፈት ቤት ህንፃ ነው። በጣም ጽድት ያለ ህንፃ ነው። በ2017 ነው ተመርቆ ለስራ የበቃው። በጣም ጽድት ያለ G+6 ነው። G+7 ይህ ህንፃ እንግዲህ እንደምታዩት ነው። በጣም የሚገርማችሁ ይህች ከተማ በጣም ጽድት ያለች ከተማ ሰኒሳይድ የሚባለው ሆቴል ነው። ደግሞ ይሄ የምታዩት እንግዲህ የዛሬው ጉዟችን የሚሆነው እንዳልኳችሁ እስከ ከተማ መጨረሻ ድረስ ስለሆነ ሙሉ ማየት ትችላላችሁ ማለት ነው። ፓርትቱ ይለቀቅ እያላችሁ ደግሞ ኮሜንት ላይ መጻፋችሁን እንዳትረሱ። እንግዲህ ይሄ ደግሞ አዲሱ ሆቴል ነው። ይሄ ነጩ የምትመለከቱት በጣም ጽድት ያለ ደረጃውን የጠበቀ ኢንተርናሽናል ሆቴል ነው። በጣም አይሲ ምናምን አለው። የምሬን ነው። ሌላ ሰው ቢያንስ አንድ ሰው ለብዙ ሰው ሼር እያደረጋችሁ ቴሌግራም ላይም ፌስቡክ ላይም ሰብስክራይብ እንድናደርግ አድርጉ። ከኛ ጋር አብራችሁ ስለነበራችሁ እናመሰግናለን። ይህ ሺጉዞ ዩቲዩብ ቻናል ነው። ይህን ዩቲዩብ ቻናል ሰብስክራይብ ስታደርጉ እናንተ ብቻ ታች ነው ትላለህ። በካሜራማን አንዳንዴ ይሆናል ሚሊዮን ስም እስካሁን እንግዲህ በቲክቶክ ታገኙታላችሁ። ፎሎ አድርጉት። ግድ ነው። እስኪ የሆነ ነገር በላቸው። እስኪ ሺጉዞን ሰብስክራይብ አድርጉ። ሺጉዞ ይለያል ነው የምላችሁ። ይለያል። ግድ ነው። እዚህ ጋር መኮንን ደርሰናል። ሁሉ መኮንን እንግዲህ ይሄን ይመስላል። ከውጭ በኩል እንግዲህ የሚነገረው መስዋዕት እኛ እየለፋን ነው። the final destination of ልዑል መኮንን ሆቴል is amazing። በቃ one of the best and በቃ the best የሚባለው ሆቴል በጣም ተወዳዳሪ የሆነ ሆቴል ነው። በጣም ጽድት ያለ ሆቴል ማለት ነው። መኮንን ተአምረኛ የሆነ ሆቴል ነው። እንግዲህ እንደምታዩት ውጭ ላይ ያለውን ታዩታላችሁ። እና ይሄን ቤት ኮምቦልቻ መጣችሁ ሳታዩ እንዳትሄዱ ማለት ነው። እና ውስጡ ምን ሳይት ተከታተሉኝ ጋይስ። እንግዲህ ምን ነው አሜዚንግ ማለት ሼር ስታደርጉ
ትንሽ አዳራሽ ናት። እንግዲህ ያው ፕላስቶ ላይ ሆነና በቀላሉ በኮንቬንስ እንደዚህ ይመስላል ከውጭ ስናየው። እዚህ ጋር ደግሞ እንግዲህ የተለያየ ቦታ ለማየት እየሞከርን ነው። ሽጉዙ ዩቲዩብ ቻናል ሰብስክራይብ አድርጉ። ይህን ዩቲዩብ ቻናል ሰብስክራይብ ስታደርጉ ሀገራችንን የሚያስተዋውቁ ብዙ ስራዎችን እንሰራለን፣ ብዙ ቦታ እንቀርጻለን። እናንተም የናፈቃችሁን ቦታ ኮሜንት ላይ ኮሜንት ማድረግ ትችላላችሁ። የትም ቦታ ቢሆን እንሄዳለን። ጀስት ሰብስክራይብ አድርጉ መምላችሁ ላበረታታችሁ ፈልገው። እዚህ ጋር ሜኑ አውጥተን ደግሞ እንግዲህ የምንመገበው ምግብ የምንጠቀመው ነገር እያዘዝን ነው። አዘናን እንግዲህ የሰው ትኩረት እንደምንወስደው በዚህ በማይክ አዘናን ያዘዝን ደግሞ ማለት እስከምታዩ ድረስ ምን እንዳዘዝን እዚህ ትልቅ ቤት ውስጥ ወደ ጀርባ ሳያችሁ እና ኮምቦቻ መጣችሁ እዚህ ሳትመጡ እንዳትሄዱ። እዚህ ጀርባ ምናምን አሳያችሁ በጀርባ እና ሰብስክራይብ አድርጉ። ሽጉዙ ዩቲዩብ ቻናል ሰብስክራይብ አድርጉላችሁ። እንወዳችኋለን። ሰብስክራይብ ከረከረከረ አርጉት ማለት ነው። በጣም ጽድት ያለ ሆቴል ነው እንዳያችሁት ነውና ሰብስክራይብ አድርጉ። እንግዲህ እስካሁን እያያችሁት የነበረው ሽጉዙ ዩቲዩብ ቻናል ላይ ነው። ሌላ ቦታ እንዲሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ ያስቀምጣችሁ። እንደዚህ አይነት ቪዲዮ ብትሰራ ነው የምትል ባለፈው ባላችሁ መሰረት ነው። አንድ በጣም ትልቅ ቤት ውስጥ እና ደግሞ ሌላ በጣም ዝቅተኛ የሆነ ቤት ገብተህ እንደዚህ አይነት ስራ ቪዲዮ ስራ ብላችሁ ነበርና በዛ መሰረት ዛሬ እንግዲህ እዚህ ሆቴል ላይ ተገናኝተናል። በጣም አሪፍ ሱቅ ነው ያለው ምናምን አሳያችሁ። ወደዚህ እንደዚህ አሳያችሁ። በጣም ሁላችሁም እኛ ከመሸ እዚህ ገብተን እንግዲህ የተጠቀምነውን ኮሜንት ላይ ጻፉ። ምንድነው ተጠቅመናል ምን ልንጠቀም እንችላለን? እዚህ ቤት በጣም ሌክዠሪ የሆነ ቤት ነውና ምን ልንጠቀም እንችላለን? ምን ተጠቅመናል? እስኪ ተጠቅመናል ብላችሁ የምታስቡትን ኮሜንት ላይ